የአላህ ስም ሲነሳ ስክሮል ለምንድን ነው የምታደርጉት? የነብዩ መሐመድ አለይሂ ሰላቱ ወሰለም የእሳቸው ስም ሲነሳ ስክሮል ለምንድን ነው የምታደርጉት? አንድ ቡድን እኮ ቢሸነፍ ወይም የአርሰናል ወይም የማንቸስተር ቡድን ቢሸነፍ ይሄንን ማነው የተሸነፈው ማነው ያሸነፈው እያላችሁ እየተከታተላችሁ ሼር፣ ኮፒ ሊንክ፣ ሪፖስት ታደርጋላችሁ። ለምንድን? አንድ እስልምና የሚያስተምር ኡስታዝን እሱ ስለ እስልምና እየተናገረ የሱ ቪዲዮ 1500 ላይክ 300 ላይክ ነው የሚያገኘው። ነገር ግን የማንቸስተር ምናምን ሲባል በ100,000 ቪው ይታያል። እንዲሁም ላይኩ ደግሞ 50,000 70,000 ላይክ 100,000። ቀልድ የሚያስቅ እንኳን ቀልድ እኮ የማይቀልዱ ሰዎች አሉ። እነሱ እየቀለዱ በዛ ነገር ግን 100,000 ላይክ አላቸው። ለምንድን? ስለ እስልምና አንድ ሰው እያስተማረ ሚዲያ ላይ ወጥቶ አንድ ኡስታዝ የሱ ላይክ ግን ትንሽ ነው። ለምንድን? ነብዩ መሐመድ አለይሂ ሰላቱ ወሰላም እኮ እንዲህ ናቸው። የእሳቸውን ታሪክ እየነገረ ላይኩ ግን ትንሽ ነው። ለምንድን? ወላሂ ሁላችንም ልንጠነቀቅ ይገባል። ኡስታዞችን ሚዲያ ላይ የሚያስተምሩ ኡስታዞችን ልናበረታታቸው ይገባል። ግድ ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረግን ለኛ የሚጎል ምንም ነገር የለው። እነሱን ሼር፣ ኮፒ ሊንክ፣ ሪፖስት እያደረግን ብናበረታታቸው እነሱን ጠንክረው ለእስልምና ትልቅ ውለታ ይውሉልናል። እኛም ደግሞ እነሱን ስናግዛቸው በጣም ብዙ ዒልም ነው እንቀስማለን። እና በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የኛንም አካውንታችንን ፎሎ እያደረጋችሁ ሁላችሁም ተከታተሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።